ወደ ልብስ ተራ ነው። ጫማ፣ ልብስ፣ ሰዓት፣ ስዋር በጣም ዝንጥ ያለ ነው ሀባይቢ። እንደምታዩት እዚህ ጋር እየገባን ነው ገና ማለት ነው። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁኝ ውድ ሀገሬ ልጆች። ያው ለጊዜው እንደዚህ ቢሆን ሀባይቢ ኢንሻአላ ደግሞ የኛ ቻናል አርጎ ኢንሻአላ እንግዲህ ቁም ነገር ላይ እንደርሳለን ባይ ነኝ። ይሄ ሰው ልጅ ቀስ በቀስ ነው የሚነሳው። ይህ ሰው ልጅ ወድቆ አለመነሳት ነው እንጂ ወድቆ መነሳት እንትን የሚል ያኔ የሰው ልጅ ሁልጊዜ ሰላም ሁልጊዜ እንትን አይደለም መቼም እና ሁሉም ነገር መታመል አለብን ሀባይቢ። አላህ ይጠብቀን እኔንም እናንተንም እላለሁኝ። እዚህ ጋር በሩ ጋር እየደረስን ነው። ያው ታውቃላችሁ መኪናዎችን የሚቆሙት ርቀት ላይ ነው ማለት ነው። በር ላይ ደስ በር መግቢያው ላይ እንትን አይልም። እርግጠኛ ነኝ ይህን ሱቅ የምታውቁ ልጆች አብዛኛዎቹ ትኖራላችሁ ማለት ነው ሀባይቤ። እንግዲህ አብረን እንግባ። እኔ አንድ ነገር መክራችሁ ነገር ቢኖር ማለት ነው ልብስ አትግዙ። ይቅርታ ልብስ አትግዙ፣ ልብስ አትግዙ። አገር እንገባለን ስትሉ ግዙ። የምትገዙትም ደግሞ እዚህ ወላሂ አንዳንድ ጊዜ ልብስ ያሳዝነኛል። እለብሰዋለሁ ብዬ የገዛሁት ያ ልብስ ሻንጣ ስከፍት ተብላሽቶ ነው የማገኘው። ጊዜ እያለፈብን ነው የሚሄደው። አንዳንዶች ያላችሁ ዝም ብላችሁ እንዳለ ቁጣቁጡን ሰብስባችሁ መጨረሻ ላይ እና ቶሎ እንልበስ ስትሉት ጊዜ አልፎበት ምን ብሎበት ማለት ነው ሀባይብ። እዚህ ጋር ወደ ውስጥ ገባን። ከመጀመሪያ ፊት ለፊት የሚገኘው እታች ኮፊ አሲራት ምናምን ነገር አለበት። ቡርገር ተፈለጋችሁ ቡርገር አለ፣ ሀሎየት ተፈልጋችሁ ሀሎየት አለ። ታች በቃ ኮፊና የተለያዩ መጠጦች አሉ፣ አሲራት አሉ። እዚህ ጋር ደግሞ ተጎን ደግሞ የልጆች መጫወቻ አለ ማለት ነው። እንግዲህ እንደምታዩት መጫወት ያማራችሁ አብረን ቶሎ ማለት ነው እንጫወት እላችኋለሁ። እኔ እንኳን ይሄን ነገር በጣም የምፈራው ማለት ነው። የካረባውን በጣም የምፈራው ይህን ባዞሬ ነው የሚባለው በሀገራችን አባባል። እዚህ ጋር ደግሞ የልጆች መጫወቻ ነው። እንደዚህ ጌም ማለት ነው እየተጫወቱ እዛው ረክበው ጌም ይጫወታሉ ማለት ነው። እንግዲህ እንደምታዩት መግቢያው ላይ ይህን ይመስላል። አብራችሁኝ ተከታተሉ። ቪዲዮውን እስከነ መጨረሻው ተከታተሉ ሀባይብ። እንግዲህ ሁላችሁ ሁለት እግር ያለው ፈረስ ያሳ እንትን እንደ አሳ መዋኘት ነው ብሏል ራሱ እንትኑ። እዚህ ጋር ዥዋዥዌዎች ነው። እዚህ ጋር ደግሞ ጣውላዎች ነው። እንግዲህ ኮፊ ምናምን ነገር ከመጀመሪያ ሻይ ቡና ካልን በኋላ ወደ ላይ እንወጣለን። አብራችሁን ተከታተሉ ሀባይቤ። እኔ የሚያጅበኝ ነገር ከሱ ምንድን መሰላችሁ? እንትን ነው ጽዳት ማሻአላ ተባረከላ ሙረተብ ንጹህ ነው። በጣም ደስ ይል ነበረ። እንደምታዩት በንጽህና የተጠበቀ ነው። አንድ ነገር ምንም ዋጋውን እንትን ቢል በቃ ንጹህ የሆነ ነገር ደስ ይለኛል። እስከ ወደ እንትን ልንወጣ ነው ማለት ነው። ወደ መንጠላጠያው ወደ ምጽአድ ይባላል። ምጽአድ ደግሞ በመራያ ነው ማለት ነው ሀባይቤ። ታች አሉት እዚህ ጋር መረብ እንደመራያ በመራያ የተገጠመ ነው። በመስተዋት ደስ እያየን እንሄዳለን ማለት ነው። ይኸው እያየን ወጣን በመስተዋቱ። በጣም ደስ ይል ነበር። አያችሁ ታች ያለው አነስ ያሉ ምግብ ቤቶች እና የልጅ መጫወቻ ነው። ሀዛና የሚባል አለ ማለት ነው። ታውቁት ከሆነ የህፃናቶች ህፃናት መጫወቻ አለ። ያው እዚህ ጋር ልብስ እንደምታዩት ይሄ ከላይ ይሄን ይመስላል። ድባቡ ይሄን ይመስላል ከላይ እስከ ላይ ድረስ አልሄድንም። ያው ታች ነው የምንፈልገው ጋር ሁለተኛ ፎቅ ላይ ሶስተኛ ፎቅ ላይ እንደዚህ እና አንደኛ ፎቅ ላይ ነው ይሄድ ነው ማለት ነው ሀባይብ። ያው አጭር ይሄን ይመስላል ሀባይቢ። ቅርታ እዚህ ጋር ምርጥ ሰዓት ምርጥ ሰዓቶች
እዚህ ጋር የማይገፉ ናቸው። እንደዚህ ስስዋር ሆነው የማይገፉ ናቸው፣ ግን ውድ ናቸው። ውድም ቢሆኑ ስስዋሮች የእጅ ስስዋሮች እስከነ ሰዓት ኮምፕሌት የሆኑ እዚህ ጋር ደግሞ እነዚህን ጠቅሞች ማለት ነው። በጣም ነው የሚያማምሩት። አይለቁም፣ የማይለቁ ናቸው። ከወርቃት ተናነሰ ነው ዋጋቸው ማለት ነው። ንገራቸው ዋጋቸው እንዳውም ቀረብ አድርጌ ለማሳየት ሞክሬ ነበር። እዚህ ጋር ስስዋር የምታዋቸው የአንገት ሀረጎች ምናምን ነገር የምታዋቸው ማለት ነው። በጣም ውድ ናቸው፣ ግን ቢሆንም የሚገፉ አይደሉም። እንደዚህ ሀዲያ ለመስጠት ይሆን ይችላል በምናስባት። ግን ይህን ገዝቼ አገሬ ስሄድ እለብሰዋለሁ የምትሉ ልጆች ይሄ የማይነፋ ነገር ነው። ሀባይ ሀገራችሁ ስትሄዱ ብራችሁን ይዛችሁ ሄዱ። ሀባይቤ ሀገራችንም አሪፍ አሪፍ እቃዎች እየገቡ ነው አሁን ማለት ነው። ቅርብ ቀን የሄዳችሁ ልጆች አላችሁ እንግዲህ ሄዳችኋላ። ከዛ ተናነሰ እቃ እየገባ ነው። ምርጥ ምርጥ ጠቅሞች ናቸው። ማሻአላ ዋጋውን ቀረብ አድርጌ ለእኔ ይታየኛል፣ ግን እዚህ ጋ ተስሩ በደንብ አላችሁ ካሜራማን ውልግድግድ ስለምን በደንብ አይታይም። ከወርቅ አልተናነሰ እንትን ናቸው፣ ከአልማዝ አልተናነሱ ናቸው። የአልማዝ እንትኖች ናቸው ማለት ነው። ሀባይ እንደዚህ ምናስባት ለሰርግ ለጋብቻ ምናምን ነገር እንደዛ አለ አይደለ? ለቀለበት ስነ ስርዓት ለምናስበት እንትማት ትችላላችሁ። እዚህ ጋር የሴቶች ከነጆቹ ስስዋሮቹ አብረው ጠቅም ነው የሚሸጡት። ወይ እንዴት እንደሚያማምሩ ማለት ነው። ሀባይብ በጣም ያማምራሉ። ማሻአላ ይህን ይመስላል። ደግሞ ወንዶቹን ደግሞ ሳያቸዋለሁ። አሪፍ አሪፍ ሰዓቶች አሉ ማለት ነው። ሀባይብ ማሻአላ ያው እናንተን በልብ ያው አላችሁ ያኔ ካሜራማኒቱ ማለት ነው። ያው እያወላገደ ነው ገና አዲስ ተለማማጅ ተስዊር። ሌሎች እኮ ተስዊር እናቴ ማሻአላ ዋዳ የሆነ ነው ያኔ ይታያል በደንብ ማለት ነው። እዚህ ጋር ደግሞ የወንድ ሰዓቶች ነው። እዚህ ጋር ደግሞ ለወንድ የሰዓቶች ስጦታ የሚሰጡ ናቸው። ሀዲያ ማለት ነው። ታሽገው ምርጥ ምርጥ ሰዓት ዋው! ብራንድ የሆኑ ሰዓቶች ናቸው። ሀባይ እዚህ ጋር ደግሞ የጆሮ ሀለጎች ናቸው። እዚህ ጋር የጆሮ ሀለጎች ናቸው ማለት ነው። ሀባይ የጆሮ ጌጣጌጦች ናቸው። እዚህ ጋር እንደ ሰዓት አለ። በጣም ደስ ይል ነበር። አሪፍ አሪፍ ሰዓት ነው ያለው። ዲስካውንት ነው በተመጣጣኝ ዋጋ። ግን አንድ ነገር ውድም ቢሆን ማለት ነው ገዝታችሁት ያኔ እንደዚህ የሚበላሽ ምንም ቢል የማይበላሽ ነገር ነው። በቃ ተገዛችሁ የማይበላሽ ነገር ነው ማለት ነው። ሀባይ ገዝታችሁት የሚበላሽ ተሆነ ምን ፋይዳ አለው? ፋይዳ የለውም ማለት ነው። እዚህ ጋር ያው ማስቲካዎች፣ ቸኮላቶች ምናምን ነገር ነው እንግዲህ አንድና የቸኮላት የምትወዱታላችሁ እንግዲህ አብራችሁ። እዚህ ጋር ደግሞ ወደ ልብስ ተራየር ነው እንደምታዩት ጽሁፉን ማለት ነው። ሀባይቢ እዚህ ጋር ቅድም የመጣንበትን ሊያሳዩኋችሁ ነው። ተላይ ምን እንደሚመስል ማለት ነው። የሁላችሁ ዙሌው ተጀመረ። ዙሌው የፈረስ ግልቢያው ተጀመረ ማለት ነው። አርቲፊሻል የፈረስ ግልቢያ ሰው በላ ነው። ለምን አልጋለብሽም እንዳትዪ ደግሞ እኔም ማለት ነው። እንኳንን ያዟዝሮኝ እንዳውም የዞረብኝ ላይ ማለት ነው። እንኳንም ከአረባ ላይ ያስገብተውኝ ማለት ነው። ወዝውዘውኝ አይደለም ያዞረኛል። እዚህ ጋር ደግሞ አያችሁት እንዴት እንደተገጠመ ግድግዳው ማለት ነው። መስተዋት ይሄው እንግዲህ ህፃኑ ልጅ መኪና እየተለማመደ ነው። እዚህ ጋር ሀዳና ይባላል የህፃናቶች ትናንሽ ህፃናቶች ማለት ነው። ይሄ ሴት እንትን አረቦች ልጆቻቸውን አስቀምጠው ይሄዳሉ። ይሄ ሀዳና ይባላል። ያስረክባሉ። መስኡልያነት አላቸው ማለት ነው። ይይዛሉ። እዚህ ጋር በዚህ መግቢያው እዚህ ጋር ያስገቧቸዋል። በቃ ክላስ ያስረክባሉ። አማራ ነው ማለት ነው። በቃ የልጆች ህፃናቶች ያስገባሉ። ባለቤቶች እናቶች ይዝናናሉ። ልጆቻቸውን ተዋለና ሀባይቢ ቅርታ ጥንስክ አሞኛል። ቶንሲል ነገር
ሀባይቢ። ድምጤም እንግዲህ ባይሰማ በጣም ስላችሁ አዳምጦት ጣዕማችኋላ። ዲስካውንት በሆነ ሰዓት እንደዚህ የምትፈልጉትን ነገር ብትገዙ በጣም አሪፍ ነው። እዚህ ጋር ባልና ሚስት ሆነው እየጠበቁ ነው በር ላይ ማናት። እዚህ ባልና ሚስት እዚህ ጋር ከዚህ ሁለት ወንዶች አሉ። እዚህ ጋር ደግሞ አሳያቸዋለሁኝ። ባልና ሚስት ሆነው እየጠበቁ ነው በር ላይ ማለት ነው። ንግቡ እያሉ አንሻጉሊቶቹ። እዚህ ጋር ምርጥ ምርጥ ልብሶች አሉ። ይገርማቸዋል፣ ሰው የለም። ያው ለኢድ ሰው ስለሸመተ ምርጥ ምርጥ ብሎ ሰዎች ብትሉ ምን ብትሉ በጣም ነው የሚያምሩት። በጣም ያማምራሉ። ሽቶዎች፣ ሁሉም ነገር አለ እዚህ ሱቅ ውስጥ። የሌለ ነገር የለም። ሁሉም ነገር አለ ማለት ነው። ሀይቤ ጥቁር ቂቤ ብትሉ ምን ብትሉ ቀበቶ ብትሉ እዚህ ጋር የሴቶች እቃዎች ብትሉ በቃ የወይዘሪት እቃ ማለት ነው። ይኸው እቃ ሁሉ ነገር አካቶ ነው ያለው። የምትፈልጉን ነገር ታለ ማለት ነው። እጅ ቀሚስ አያችኋት። እኔ ስልክ የማያጠራ አይፎን ቢሆን እንዴት አባቱ እንደሚያሳምረው ዋው ነበረ። ታውቁታላችሁ እንግዲህ ሰው በአሙ ነው። አልሐምዱሊላህ አላ ባለ ሰዓት ደግሞ እኛም እንገዛለን ኢንሻአላህ አይፎን። ምርጥ ምርጥ ልብሶች አሉ። ብራንድ ብራንድ የሆኑ ልብሶች አሉ። ቆንጆ ቆንጆዎች ማለት ነው። ያው መቼም ታውቃላችሁ ስልኩ በደንብ አልቀረጸውም እንጂ ፏ ብትን ያለ እቃ ነው ያለው። ሙረተብ የሆነ ዛህማ የለውም። ለኢዳቸው እኮ እንትን ብለው ነው ለኢዳቸው ገዝተው ማለት ነው እንጂ ይህን ሱቅ አታወትም ነበረ። ለኢዱ ገዝተው አሁን ቀዝቀዝ ብለዋል። ታውቃላችሁ እዛ ሀገር መግዛት 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 ነው ስራቸው። እስከ ጥራዎች አሉ። የሌለ ነገር የለም፣ የሌለ ነገር የለም። ሀባይቤ ምርጥ ምርጥ እቃዎች አሉ። ማሻአላ ተባረከላ። እዚህ ጋር ደግሞ ጅንሶች፣ ሱሪዎች፣ ብራንድ ብራንድ የሆኑ ጫማዎች አሉ። ያሳያቸዋለሁ። ጫማዎች ራሱ የጅንሶች አላባሽ ምናምን ነገር ፏ ብትን ለማለቻ ይኸው ቆንጆ ቆንጆ እንደዚህ ሙረተብ የሆኑ ተገዛቸው አይቀር ደህና ብር አውጥታችሁ ደህና ነገር ማለት ነው። እንደዚህ ማይበላሽ ነገር ማለት ነው። እንደዚህ እንገዝቻ ሀገረ ሰዳለ ሳይሆን ለጊዜው የምትለብሱት አለበት። በጣም ደስ ይላል። እንደዚህ አይነት ብሎዛዎች የምትወዱታላችሁ በጣም ያማምራሉ ወላሂ። እዚህ ጋር ደግሞ ሻንጣዎች፣ እዚህ ጋር ደግሞ ሽቦሽቦች አለ ከላይ በኩል ከቀሚስ ጋር የሚለበሱ አሉ። ሽቦሽቦች ማን ቀለል ያሉ ፍላት ምናምን ነገር ሳይሆን ፍላት ቦታ ደግሞ አሳያችኋለሁ ሲደርስ ማለት ነው። በቃ ሙረተብ የሆነ ነው ማለት ነው። በቃ ብራንድ የሆነ እቃ የተረዳ እንትን ማለት ነው። ሀባይቢ ምርጥ ብሎዛዎች፣ እንደኔ ብሎዛ የምትወዱታላችሁ ምርጥ ምርጥ ልብሶች አሉ። እንግዲህ ሰዎቹን ባላችሁ ፏ ብትን በሉ። እዚህ ጋር ስስዋር ብትፈልጉ፣ እዚህ ጋር ደግሞ ሀዲያ የሚሰጥ ሽቶ እስከነ ክሬም የእጅ ስም ክሬሞች የእጅ ስም ሽቶዎች ናቸው ማለት ነው። ሀባይቢ ባደ ሻወር ተወሰኑ በኋላ ሁሉም ነገር አለ። ሻምፖዎች ብትሉ ምን ብትሉ አለ። የለ ነገር የለም። እንደምታዩት እንግዲህ ማለት ነው ሀባይቢ ሁሉም ነገር አለ። የሴት ጉዳጉድ ሁላ አለ ማለት ነው። እዚህ ጋር የህፃናቶች መጫወቻ አለ። ያው እንግዲህ እስካ ደግሞ እንግዲህ መኪናዎች ወድ ልጆች እነዚህን ይወዳሉ። ቃቃ መጫወቻ እኛ ጋር በጭቃ ነበር መነበር እኮ የምናወጋው ላይ ጭቃ እያወጋን አንድ ጊዜ ጭቃው ዳቦ ነው ስንል፣ አንድ ጊዜ የቅጠሉን ብር ነው ስንል ነው ያደግነው እኛ። እዚህ ሀገር ደግሞ የሆነ ተብሎ እዚህ ጋር የቁልፍ መያዣዎች የሆነ ተብሎ መኪና ተሰርቶላቸዋል። እዚህ ጋር ደግሞ ኪዩት ፍስታን ልበናት የሴቶች የህፃናቶች እስከ 6 ዓመት እስከ 7 ዓመት ብሎዛቸው እንደሚያምሩ ፍስታናቸው ራሱ እኔ የህፃኖቹ ነው የሚያምረኝ ማለት ነው። ኪዩት ያማምራሉ። በጣም የሚያምሩት ወላሂ እንጃ ተማም። እንግዲህ እንደምታዩት የወንዶችም ብሎዝ አለ፣ የሴቶችም በቃ የህፃናቶች በአንድ በኩል የትላልቆች በአንድ በኩል ሁሉም ነገር ያካተተ ነው ይሄ ሱቅ። መጨረሻ ላይ ያሳያችኋለሁ ሱቁን። ዲስካውንት ነው፣ አሪፍ ነው ሀባይቢ።
እኔም አልፕሮግራሜ ላይ ገዛሁት። ያኔ ዲስካውንት ሲሆን ማለት ነው። አባይ እስጋ ክሬሞች አሉ፣ እስጋ ሁሉም ነገር አለ። የሌለ ነገር የለም። ስጀምር ደስ ያላችሁ ነገር የምትፈለጉት ነገር ሁሉም ነገር ያሟላ ሙረተብ የሆነ ሱቅ ነው አባይ። እዚህ ጋር የምታዩት እንግዲህ ሀዲያ መስጠት የፈለጋችሁ ብሎዛዎቹ አይነት ብሎዛዎቹ በጣም ያማምራሉ። ያችን ብሎዛዎች ናቸው። ይህን ይመስላል ሀባይቤ። ልብስ ገዝታችሁ አገር ልትልኩ ሳይሆን ገዝታችሁ ልታጌጡበት ልለብሱት ነው። እየልለብሰው ነው አደሩ አያችሁ። እዛ ጋ የቆሙትን ባልና ሚስቶች ይመስላሉ። ሴትና ወንድም አንድ ላይ አድርገው የሴትም ወንድም አለ ማለት ነው። እስጋ ታይቶች ናቸው። ትምህርት ታይቶች ናቸው። ደስ ያሉ ስትሬች የሆኑ የሚመጠጡ ማለት ነው። ስትሬች ማለት እንደዚህ የማያጣብቁ ማለት ነው። አባይቤ ከውስጥ የሚለበሱ ናቸው። ተማም እዚህ ጋ ሽቶ ነው። በስተጀርባ በኩል ነው ሽቶ ነው። ያሳየኋችሁ ሽቶ ነው። የተለያዩ ሽቶች አሉ። ዶሮንቶች አሉ ግን አሉ እንግዲህ ለኤግዛምፕል ብቻ ነው ያኔ ለምሳሌ ያህል ነው እንጂ እዚህ ጋር ደግሞ ውሃ መጠጫዎች አሉ፣ የሻይ መጠጫዎች አሉ፣ ሁሉም ነገር አለ። እዚህ ጋር የህፃን ልብሶች አሉ። ሁሉንም ነገር ያካተተ ነው። ማሻአላ ተባረከላ። ማሻአላ ጫማዎች አሉ፣ የህፃናቶች የትልቆች አሉ። ምርጥ ምርጥ ጫማዎች አሉ። ማሻአላ ተባረከላ። ማሻአላ እዚህ ጋር የህፃናቶች ሻንጣ አለ ጥንጥዬ። ማሻአላ በጣም ደስ ይላል። እንግዲህ ልጅ ያላችሁ አላህ ያሳድግላችሁ፣ ልጅ የሌላችሁ ደግሞ አላህ እየወፍቃችሁ ማለት ነው። ሀባይብ እንደዚህ ኪዩት የሆኑ ልብሶች አሉ። እንግዲህ የገዛቸው ልጆቻችሁን አጊጠዋል ልበሱ። ልክ እንደ ኢድ ሁልጊዜ እንደ ኢድ ሁልጊዜ እንደ ኢድ ልበስ ይባላል። ለነገ ተብሎ የሚቀመጥ ነገር የለም። ሁልጊዜ አዘንጧቸው ማለት ነው ባላችሁ ነገር እና ይሄ በጣም ቅናሽ አሁን ዲስካውንት አድርጎ ነው። ምርጥ ምርጥ ልብሶች አሉ ሀባይብ። በደንብ ካሜራ ማንፖ ማለት ነው በደንብ አድርጌ ቀረጽላችሁ ነበረ። ችግሩ ምንድን ነው? አንደኛ የስልኩ ጥራት አለ፣ ሁለተኛ ደግሞ የኔም መለማመድ ያው አልተለማመድኩም። ስለዚህ ተስዌድ ምናምን ነገር ሙረተብ አድርጌ ምናምን ነገር ያው ታውቃላችሁ እዚህ ሀገር ቆማችሁ የዋጋው ስንት ነው ምናምን ነገር አይባልም። እንግዲህ ሰብስባችሁ ታውቃላችሁ። አንድ ቦታ ነው እንግዲህ ገንዘብ የሚሰጠው ማለት ነው። እንደኛ ሀገር አይደለም። ያኔ እዚህ እንደኛ ሀገር አሁን ተከትሎ ይሄን ያህል ብር እያለ እየሰወረ ያ ለሙታቢንም እየተበራራ ይሆን ነበረ። ግን እዛ ሀገር እንደምታውቁ ነው ማለት ነው። ሰል ይመስላል። ግን እናንተ ተባብላችሁ ሱቁ መዝጊያው ላይ አንድ ሰው አስከትላችሁ ይሄ ነው ይሄን ያህል ይሄ ብር ነው ዲስካውንት ነው ቢያብራራ አሪፍ ነበረ። ለሳቸው ምን ሊያምጠቅም ነበረ? አሪፍ ነበረ እንደዚህ የተበራራ ማለት ነው ሀባይብ። እና ደግሞ አንዳንዶቹ እይታ ያለው ምናምን ነገር እያላችሁ እንትን የምትባላችሁ እና አንድ ነገር በቃ የሆነ እንትናችሁ ሰጅሉበት። ተሞክሯችሁ ሊሆን ይችላል፣ ለምን ሊሆን ይችላል ሰጅሉበት እናንተ ቻናላችሁ ላይ። ዝም ብሎ አሉባልታ ቦታ ላይ ተመዋል እና አሉባልታ ነገር ተመለቀቅ የሰው ቪዲዮ እንደዚህ ጉድታ አይሰራም ማለት ነው። የራሳችን ነገር እንደዚህ ባለን ነገር ብንለቅበት ጉዳት አይኖረውም። ታውቃላችሁ የስንፍናችን ማለት ነው። የስንፍናችን ነው እንደዚህ ሞኒውን ሊነሳ የቻለው በሰው ቪዲዮ ነካክተን ነው ማለት ነው። አባይብ እንደምንም ብለን ጥርሳችንን ነክሰን ሞልተን እንደገና መጨረሻ ላይ እንትን ማለት የሰው ቪዲዮ መጠቀም አረኩ። በጣም እኮ ነው የሚደብረው። እኔ እንደዛ እንደ መጀመሪያዬ ጠንክሬ በነበረ የትና የት በደረስኩ ነበር። ግን ያው ያላህ ስራ ነው። አልሐምዱሊላህ አሁን ይመለሳል ኢንሻአላህ። ያው በተስፋ መጠበቅ ነው። የሰው ቪዲዮ አትጠቀሙ። በዛ አጋጣሚ መጨረሻውን እስከ መጨረሻ ቪዲዮ እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከነ መጨረሻው ቪዲዮውን ተከታተሉ። ይጠቅማችኋል። እንደዚህ ዲስካውንት የሆኑ እቃዎች ምናምን ነገር ታውቃላችሁ፣ ይጠቅማል። ልበሱ፣ አጌጡ
እላችኋለሁ። እኛ ባይቢ ቀሌት ደፋ ቀራ የምንለው ራሳችንን ጠብቀን መሆን አለበት እላችኋለሁኝ። ጫማዎች በጣም ምርጥ ምርጥ ጫማዎች ናቸው። ቅድም ራሱ ነካ ያረኳት እንደዚህ እንዲመችኝ እኔ ግላብስ እንትን አለም ሲጀመር ወንድም የለም ማለት ነው ባይቢ። እዚህ ጋር ደግሞ በቃ ምርጥ ምርጥ የሆኑ ጫማዎች አሉ ማለት ነው ባይቢ። ይሄን ጫማ ያው በዲስካውንት እዚህ ጋር አንዲቱ ማለት ነው አንጠታ አስቀምጣው ነው መሰል ቦታው እዛ አይደለም ሲጀመር በጣም አሪፍ ጫማዎች አሉ። አሪፍ ልብሶች አሉ። በጣም ቅናሽ ማለት ነው ሀባይቢ። ያው ዲስካውንት አድርገዋል። ለኢድ ያው ነበረ ኢድ ታለፈው በኋላ ቀስቀስ ይልባቸዋል። እንደዚህ አይነት ጫማዎች የምትወዱት አላችሁ። በጣም ፍላት እንዳይሆን እንደዚህ ትናንሽ ፍላቶች አላቸው። አለስ ያለ እንደዚህ ለምን አሰባት እንጂ እንደዚህ ዝም ብሎ እንትን ለማለት አይደለም። ለምን አሰባት ማለት ለቀለበት ስነ ስርዓት ላስማ ምናምን ነገር እንደዚህ ስንጠራ ምናምን ነገር ሊሆን ይችላል። እንደዚህ እያደረገን እንግዲህ ጊዜያችንን መፍጀት ነው። እናንተንም እኔንም አላህ ይጠብቀን፣ ከክፉ ነገር አላህ ይሰውራችሁ ይሰውረን እላለሁ። እነዚህ ደግሞ አነስ ያሉ ጫማዎች ነው። ይህ ህጻናቶች ጫማ ነው። ይህን ይመስላል። ሸምተን እየወጣን ነው አሁን ያለነው ወጣችን ላይ ነው ሀባይቢ። ጽዳት ትላላችሁ ማሻአላህ ተባረከላ። እንጀራ ቢደረግበት ቢበላበት እንትን የማይል ነው ሀባይቢ ማለት ነው። ንጽህና በጣም ንጹህ ነው። ባዶ እግራችሁን ብትሄዱ ነጭ ካልሲ አድርጋችሁ በጣም ንጹህ ነው። እጠብ ነው መሰል የሚደረገው። ይሄ ሞልወል አይደለም መሰለኝ። ያው ታውቃላችሁ በመኪና መጥተው እዚህ ስለሆነ እንደኛ ጋር ጭቃ ያገኘው ምን ያገኘው ጽድት ያለ ነው። አሁን ሽማምተን እየወጣን ነው ሀባይቢ። መውጫችን ላይ ነው። ያው ለምሳሌ ቆረጥ አድርጌ ነው እንትን ያልኩላችሁ። አበረታቱኝ። ቪዲዮ ደግሞ ስታዩ እስከነ መጨረሻው ይጠቅማችኋል ማለት ነው ሀባይቢ። እንቃችሁ አትለፉ። መቼም የሰው ልጅ ማንንም አይበልጥም። እለብ ተግዋ አላህን በመፍራት ቢሆን እንጂ ይጠቅማችኋል። እዚህ ጋር ህሳም ትወዱታላችሁ። ህሳም በጣም እወዳለሁ። ህሳም ማለት ነው ፈረስ በጣም እወዳለሁ። መጋለቡን ሳይሆን እንደዚህ ብዬ ማየት ዋ ጋልብ ይብሉኝና ደግሞ በቅንጭላት ይታገል። እዚህ ጋር ደግሞ ኦዶች አሉ እንደዚህ ተቀርተው የሚሸጡ ማለት ነው። እንደ ውሃ ተቀርተው የሚሸጥ ሽቶ አለ ማለት ነው ሀባይቢ። በትላልቅ እቃ ነው ግን እናንተ ትመርጣላችሁ ሆነ እልበት ትመርጣላችሁ። እዛ ይቀዳል ታሸግላችኋል። ይታያችሁ ውሃ ሽቶ እንደ ውሃ እየተቀዳ የሚሸጥበት ቦታ ነው። ቅድም እንደዚህ ያያችሁት እዚህ ጋር እንግዲህ ሁሉንም ነገር ያካተታል። እዚህ ጋር ያለ እዚህ ጋር የፍስታኖች አሉ፣ የሙናሰባት ፍስታኖች አሉ፣ ጫማዎች አሉ። እንደዚህ በቃ ሁሉንም ነገር ያካተተ ሱቅ ነው። ማሻአላህ ተባረከላ። ያው ዲስካውንት ሲሆን ደግሞ የኔ ቢጤና የእናንተ ቢጤዎች የኔ ቢጤዎች ነው የሚባለው። የኔ ቢጤዎች ትንሽ ምታለም ማለት ነው። እኔ በተፈጥሮ የምጠራው ነገር ራሴ የምቆሰው ነገር የሆነ ለራሴ ጊዜ የማልሰጠው ነገር ለራሴ በቃ አንዳንዶቹ ጊዜያቸውን አጣቦ ለራሳቸው ጊዜ ይሰጣሉ። እዚህ ጋር እስከ 5000 የሚሸጥበት ስታንድ አሁን ያለፈው። እዚህ ጋር ደግሞ ብራንድ ጫማዎች ብራንድ ቦርሳዎች አንዱ ቦርሳ ብቻ 3000 ብር የሚባልበት ነው ሀባይቢ። ግን ገብታችሁ ስትከራከሩ ስትሉ ይቀንሳል ማለት ነው። ግን በጽሁፉ ገባ ብዬ ነበር ያስደነግጣል። እዚህ ጋር የህፃናቶች የእናቶች እዚህ ጋር ያያችሁት ውድ ነገር ሲጀምር ያስተቀበ እይታ ስታረጉት ማለት ነው ሀባይቢ። ለበጎ ነገር መንገድ እንደስገባ እያልኩኝ እንትን ያልኩ ነበር። እዚህ ጋር ደግሞ ኡድ ነው የሚሸጠው። አንዳች የሚያክል ጋቻ አለ ማለት ነው ፊት ለፊቴ። ጋቻ ረከቦት ይባላል። ረከቦት አይደለም ኧረ መካ የክብሩ በእኔ ቁመት እኮ ነው የሚያክለው። ይሄ የኡድ መሸጫ ነው ማለት ነው ሀባይቢ። በዚህ በስተቀኝ የኡድ መሸጫ ነው። ይህን ይመስላል። መውጫችን ደርሷል። የወጣን ነው በር ደርሰናል።
በሩ ሊከፈት ነው። እንደው ደስ የሚለው ነገር ማለት ነው እዚህ ሀገር በር መክፈት የለም የለ ጠጋ ስትሉት እንዳለ ይከፍትላችኋል። መቆርቆር የለ ክፈቱልኝ የለ ጀረስ የለ እንዳው ክፍት ይላል ማለት ነው። ይሄው ጠጋ ስለው ክፍት አለ። አህለው ሳህለን ብሎ ክፍት ነው የሚለው። መቆርቆር የለ ምን የለ። ይህን ይመስላል። አየሩ ደስ ሲል ድባቡ ደስ ይላል። እዛ ጋ ሚናራ ይታያችኋል። የ25 ሰዓት እዚህ ጋ ነው እንግዲህ የጀመት ነው ማለት ነው። አባይ እንግዲህ ይሄን የምታውቁት ሱቅ ኮሜንት ላይ ጻፉልኝ። የት ሀገር ነው ያለው? ኮሜንት ላይ ጻፉልኝ። እስከነ መጨረሻ ቪዲዮ ላይ ታችሁ ኮሜንት ላይ አስቀምጡልኝ። ይሄርን ነው ጨርሰን። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሀባይብ ከክፉ ነገር አላህ ይሰውራችሁ ይሰውረን እላለሁኝ። እንግዲህ ሀባይቢ ወዳችኋለሁ፣ አክብራችኋለሁ። በላይክ በሸር ግቡ፣ አብረን እንደግ። የሰው ቪዲዮ ባናጫውት ጉድ ባንሆንም እንደዚህ እርስ በርሳችን ብናይ አሪፍ ነበር። እዚጋ ደግሞ ከመሄዳችን በፊት ቡና ምርጥ ቡና ማለት ነው። ማሻአላ ተባረከላህ ባይብ እንዳለ ማለት ነው። እንትን ወዙ እንዴት ዝፍቃ ነው ወዙ ማለት ነው። ማሻአላ ደስ ይላል። ከመሄዳችን በፊት የተጠጣ ነው። ያው ስቁላ አላሳየኋችሁም። እዚጋ ደግሞ ከሱቅ መልስ ወደ ንባብ ገባ ማለት ነው። ባይብ ቆጫል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉ። ቤተሰብ አልሆናችሁ ቤተሰብ ሆኑ እላለሁኝ። መጽሐፍ አንብቡ በትርፍ ጊዜያችሁ። ያደኝተን እውቀትን ያዳብራል።